በነገር ሁሉ እየረዳን እያገዘን ላለ ጌታ ክብር ይሁን። እንግዲህ ሁሌም ደጋግሜ ነው የሚለው አንድ ቀን እግዚአብሔር ዕድል ሰጥቶን ስለ ጋብቻ በደንብ እንማራለን። አሁን ግን ጥቂት ነገር ለተጋባን ለምንጋባው ይጠቅማል ብዬ ትንሽ ነገር ብዬ ወደ ቃል ኪዳን እንሄዳለን። መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን። የዕብራውያን መልእክት ምዕራፍ 13 ቁጥር 4። መጽሐፍ ቅዱሳዊ ጋብቻ በሁለት ተቃራኒ ጾታዎች መካከል በመዋደድና በመፈቃቀድ የሚደረግ የዕድሜ ልክ ውልና ስምምነት ነው። መጽሐፍ ቅዱስ ሰው አባቱና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ ይለናል። ዘፍጥረት ምዕራፍ 2 ቁጥር 24። ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆን ሁለት መሆን ይሻላል። ቢወድቁ አንዱ ሁለተኛውን ያነሳዋል። መክብብ ምዕራፍ 4 ቁጥር 9። ሚስት ያገኘ በረከትን አገኘ፣ እግዚአብሔርን ዘንድ ሞገስ ይቀበላል ይለናልና ይህንን ቅዱስና ክቡር የሆነውን ጋብቻ ለመፈጸም በፊታችን የቆሙ የዛሬ ተጋቢዎች ወጣት ርስቱ መለሳና ወይዘሪት መድኃኒት ግርማ በቤተ ክርስቲያናችን ውስጥ ደንብ መሰረት አስፈላጊ መጠይቆች ያሟሉ ስለሆነ እንዳይጋቡ የሚከለክላቸው ምንም ምክንያት እንደሌለ በማወቅ በዚህ አይነት ሁኔታ እግዚአብሔርና በዚህ ጉባኤ ፊት በቃል ኪዳን እንዲጋቡ ቤተ ክርስቲያን ፈቅዳለች። እንኳን ደስ ያላችሁ፣ እንኳን እግዚአብሔር ረዳችሁ እላለሁ። አይጨበጭበላቸው። በቀደም እንዳልኳችሁ ቤተ ክርስቲያን የሚችለው ሁሉ ትሰራለች።